የሚል መሸማቀቅ እንዳይኖር ክርስቲያኖች ተመልከቱ። ባዶ ቃይዛ ሳትበላ የበላች መስላ የምታሳድግ እናት የኔ ጠባሳ ያንተ ጠባሳ ከኔ ላይ ነው፣ የኔ ውበት ካንተ ላይ ነው አለች። ልጅ ሆይ እኔ ጠባሳ አይታየኝም፣ እኔ ያንተ ውበት ቢጠፋ ያኔ ነበር መሸማቀቅ አለች። አያችሁ ዓርብ ዕለት ክርስቶስ ዳዊት በመዝሙሩ ምን አለ? ይሴኒ ላህዩ ሙሉ ደጓ ለመያው ደም ግባቱ ከሰው ልጆች ይልቅ ያምራል አለው። ኢሳይያስ ምን አለ? እናየው ዘንድ ደም ግባት የለውም አለ። ሁለቱ ነቢያት የተጣሉ ይመስላሉ በምስጢር። ክርስቲያኖች ተመልከቱ፣ እነዚህ ነቢያት ዳዊት መልኩ ያምራል ያለ ዓርብ እስኪደርስ እስኪሰቀል ድረስ የኛን መከራ እስኪሸከም ድረስ ነው። ኢሳይያስ ደም ግባት የለውም አለ። ክርስቶስ ዓርብ ዕለት የኛን መከራ በመስቀል ላይ ተሸክሞ 14 ምዕራፍ እርጥብ መስቀል ተሸክሞ ሲሄድ 666 ጅራፍ ያርፍበት ደም ግባቱ ተወለገ። የዳዊት ንግግር ተሽሮ የኢሳይያስ ትንቢት እናየው ዘንድ ደም ግባት የለውም አለ። የክርስቶስ ደም ግባቱ የጠፋ በኃጢአት የጠፋውን ደም ግባታችን ሊመልስ ነው ወገኖቼ። በበለስ ምክንያት የመጣውን ኃጢአት ያቺ በበለስ ምክንያት የመጣውን መርገም ለመሻር የመጣው በለስ ስር ያለው ናትናኤል አዳም ነው። ክርስቲያኖች በበለስ ምክንያት የወደቀው ከበለስ ስር አየው ያለው በበለስ ምክንያት ተፈርዶበት የወደቀው አዳም ነው። ትውልዱ ሁሉ በበለስ መርገም ምክንያት ወድቋል። ኤርምያስ ምን ይላል? አበው በሉ ወአስናነ ውሉድ አባቶች እሸት በሉ የእሸቱ ምልክት ግን ከልጆች ጥርስ ላይ ተገኘ ይላል። እስኪ አባቶች እሸት በሉ በሉ የእሸቱ ምልክት ከልጆች ጥርስ ላይ ተገኘ። አሁን ሀብታሙ በበላው እሸት የኔ ጥርስ ምን ሆኖ ነው? አያችሁ በለስን የበሉ አዳምና ሔዋን ናቸው። መርገሙ ግን ትውልዱ ላይ ወድቋል። ይህን መርገም መሸከም መድኃኔዓለም ነበረበት። በበለስ የመጣውን ኃጢአት ለማስወገድ በናትናኤል አምሳል ከበለስ ስር አየሁ ብሎ በበለስ መርገም የወደቀውን ትውልድ በናትናኤል በኩል ተመለከተው። ሁላችንም ናትናኤል ብቻ ትዝ እንዳይላችሁ በአዳምና በሔዋን ምክንያት በደል ውስጥ በለስ ውስጥ ነበርን። ከበለስ በታች አውቃለሁ አለ። በበለስ የወደቀውን ዓለም ሊጠግን ነው መድኃኔዓለም ያን መከራ የተቀበለው። ከበለስ ስር አውቃለሁ። ሁላችንም ከበለስ ስር ነበርን። አዳምና ሔዋን ቢበሉትም ነብዩ ኤርምያስ እንደነገረን አባቶች እሸት በሉ የልጆች ጥርስ ላይ ግን ለምጡ ተገኘ፣ የእሸቱ ምልክት ተገኘ እንዳለው ያ በበለስ ምክንያት ምድር የተረገመች ትሁን ተብሎ ነበረ። በተረገመች ምድር ውስጥ ኦሪት ዘፍጥረት ምዕራፍ 3 ምድር የተረገመች ትሁን ተብላ ነበር። ኦሪት ዘጸአት ምዕራፍ 3 ላይ የቆምክባት ምድር የተቀደሰች ናት አለ። ያቺ ደብረ ሲና ድንግል ማርያም ናት። በተረገመ ዓለም ውስጥ ያልተረገመች ምድር ደብረ ሲና ድንግል ማርያም ናት። በሷ ምክንያት በኩል የኛን ደምግባት የሱን ደምግባት አጥቶ ጠበቀው። እንደዚህች ናት። እቺ ናት ቤተክርስቲያን ናት። አያችሁ ክርስቶስ በዚህ መልኩ በለስ ስር እያለን ያን መርገም ነው ያስወገደው። ተመልሰን በኃጢአት እንዳንያዝ ነው የጠበቀን። ክርስቲያኖች ተከተለኝ ሲለው ክርስቶስ ህዝቡን ነው፣ አንድ ፊልጶስን አይደለም። እኛ ክርስቶስን መከተል እንድንችል ነው። በምን እንከተለዋለን? በጾም እንድንከተለው ክርስቶስ ራሱ ጾሞ 40 መዓልት 40 ሌሊት ከዘረጋ ሳያጥፍ ከቆመ ሳያርፍ ጾመ። ምንለው ተከተሉኝ ያለው ክርስቶስ አስከትሎ ዝም አላለም። ስትከተሉኝ በግርና በግብር አለ። በግብር ምሰሉ ነው። እኛ እንግዲህ በዚህ መንገድ ደብር መጥቶ መሳም ካቃተን በዕለተ ሰንበት ቤታችን ቁጭ ብለን አሻንጉሊት ታቅፈን ካረፈድን ክርስትናው ጥያቄ ውስጥ ገብቷል ማለት ነው። ክርስቲያኖች በዚህ ከቀጠልን እኮ ነገ ከእናንተም ግማሾቹ ሲቀሩ መቅደሱ ላይ ካህናት ብቻ እንደጠፋች ሀገር እንደጠፋችው ኢየሩሳሌም እንደ ታላቂቱ ክርስቶስ አይቶ እንዳለቀሰላት እንደ ኢየሩሳሌም